ብዙዎቻችን ጠንክረን እየሰራን ግን ለምን ደሃ እንደሆንን ግራ ይገባናል። ሰላም የኢትዮቲፕስ ቤተሰቦች እንደምን አላችሁ? ዛሬ የምነግራችሁ ነገር ምናልባት ለብዙዎቻችሁ መራራ ሊሆን ይችላል፣ ግን ሀቁ ይሄው ነው። ችግሩ የጉልበት ማጣት ወይም የእድል አለመኖር አይደለም። ችግሩ ጭንቅላታችን ውስጥ እንደ ቫይረስ የተቀመጡ የድሮ አስተሳሰቦች ናቸው። እነዚህ አስተሳሰቦች በወላጆቻችን ጊዜ ምናልባት ሰርተው ይሆናል፣ ዛሬ ግን የድህነት ካቴና ሆነው አሳስረውናል። በዚህ ቪዲዮ ውስጥ ህይወታችሁን ወደ ኋላ እየጎተቱ ያሉትን 3 ዋና የድሮ አስተሳሰቦች በዝርዝር እናያለን። እስከ መጨረሻው አብራችሁ ከቆያችሁ ከድህነት አዙሪት ወጥታችሁ ወደ ስኬት የምትጓዙበትን አዲስ መንገድ ታገኙበታላችሁ። ከኔ ጋር ቆዩ። አንደኛው ተማር፣ ተመረቅና ስራ ያዝ። የመጀመሪያውና በሀገራችን ትልቁ የድህነት ስርጭት ይሄ ነው። ዲግሪ ካለኝ መንግስት ወይም ትልቅ ድርጅት ይቀጥረኛል ብሎ በባዶ ተስፋ ማድረግ። ይኸውልህ የኔ ወንድም፣ ዛሬ ዓለም ተቀይራለች። ድርጅቶች የሚፈልጉት የትምህርት ወረቀት ሳይሆን ችግር ፈቺ ክህሎት ነው። ዲግሪ ይዘው ስራ አጥተው የተቀመጡ በሺዎች የሚቆጠራሉ። ለምን መሰለ የሆነው? ትምህርት ቤት እንዴት መገዛት እንደምንችል እንጂ እንዴት መፍጠር እንደምንችል ስላላስተማረን ነው። ለምሳሌ ዛሬ አንድ ወጣት ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን ወይም ዲጂታል ማርኬቲንግ በሚገባ ካወቀ በወር ከአንድ የመንግስት ሰራተኛ ከሚያገኘው በ5 እጥፍ በላይ ሊያገኝ ይችላል። አስቡት፣ ያኛው ሙሉ እድሜውን ተምሮ 1 ወይም 2 ዓመት ተምሮ የእሱን 5 እጥፍ ሲያገኙ። እና ደግሞ ስራን አትጠብቅ፣ ስራ የሚያስገኘው እውቀት ፍጠር። ክህሎቱ ካለህ ስራው ራሱ አንኳኩቶ ይመጣል። ሁለተኛው ስህተት ብርን ቁጠባ ላይ ብቻ ማድረግ። በእርግጥ ወላጆቻችን ለክፉ ቀን አስቀምጥ እያሉ አስተምረውናል፣ ግን እውነታው ይሄ ነው። ባንክ ያስቀመጥነው 1000 ብር በየቀኑ ዋጋው እየቀነሰ ነው። ዛሬ 1000 ብር የሚሸጠው ነገር ከ1 ዓመት በኋላ በ1000 ብር አታገኙም። ስለዚህ ብርህን ባንክ አስቀምጠህ ሀብታም እሆናለሁ ብለህ ማሰብ ትልቅ ስህተት ነው። ባለሀብቶችን ካያችሁ ብርን እንዲወልድ ያደርጉታል እንጂ አያስቀምጡትም። ትንሽም ብትሆን በምትችለው ነገር ላይ ለትንሽ ንግድ ነገር፣ ካልሆነ ደግሞ ራስህን የሚያሳድግ ትምህርት ላይ ኢንቨስት አድርገው። ገንዘብ ላንተ እንዲሰራ እንጂ አንተ ለገንዘብ ብቻ እድሜህን አትጨርስ። ሶስተኛው ደግሞ ሰው ምን ይለኛል። ይህኛው ደግሞ የብዙዎቻችን ህልም ገዳይ ነው። አዲስ ነገር ለመጀመር ስታስብ እና ትንሽ ስራ ሰርተህ ራስህን ለመለወጥ ስትሞክር ሰው ምን ይለኛል፣ ጓደኞቼ ይስቁብኛል ብለህ ትፈራለህ። ይኸውልህ ቆም ብለህ አስብ። ሰዎች አንተ ስትቸገር፣ ስትራብ ወይም ስትታመም ቤተ መጥተው አይረዱም። አሁን የሚስቁብህ ሰዎች ስኬታማ ስትሆን እንኳን ደስ አለህ ጎበዝ ነህ ለማለት ቀድመው የሚመጡ ናቸው። እመነኝ፣ ይሄ እያንዳንዱ ስኬት ላይ የደረሰ ሰው ያለፈበት ነገር ነው። የሰዎችን ጩኸት ትተህ የዓላማህን ድምፅ ብቻ ስማ። እንግዲህ የኢትዮቲፕስ ቤተሰቦች እነዚህ 3 አስተሳሰቦች ከጭንቅላታችን አውጥተን ስንጥል ወደ እውነተኛው የሀብትና የነጻነት መንገድ እንገባለን። ህይወት የምትቀየረው በምኞት ሳይሆን በወሰንክ ውሳኔና በምታደርገው ተግባር ነው። ከነዚህ 3 አስተሳሰቦች እናንተን ይበልጥ ያስቸገራችሁ የትኛው እንደሆነ ኮሜንት ላይ ጻፉልኝ። ለሱ የሚሆን አንድ ቪዲዮ ሰራላችኋለሁ። ይህ ቪዲዮ ለአንድም ሰው ቢሆን ለውጥ እንደሚያመጣ ተስፋ አደርጋለሁ። ያው ዓላማዬም እሱ ስለሆነ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉ። በየሳምንቱ እንደዚህ አይነት ህይወታችሁን የሚቀይሩ ጠቃሚ መረጃዎችን እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በትልቅ ዓላማና በጠንካራ ስራ ህይወታችሁን ቀይሩ። ቻው።